ተሻገር ያለኝ አመሻሹ ላይ አመሻሹ ላይ አታሰሉን ያስጀመረኝ ጌታ አይደለም ቆሜ ባንተ ጉዳይ ተስፋ በቆረጥከው ባንተ ጉዳይ ዛሬ አንድ ምትላል እስከሚነጋጋ አንድ ቃል ስለተናገረኝ ልቤ በሱ አይሰጋም ወሰደኝ በሱ አይሰጋም የተመለከተኝ ላይ እየተራመደ ደርቋል ማንነት የላችሁ ወጀብ ላይ እየተራመደ ስፍራ ላይ ወደ ሸለቆች መካከል ላይ አስቀምጠኝ አይችልም ማለንም ሲችል የለመለመ ነገር የለም የደረቀ ጉዳይ አሳይ የቆመን ጉዳይ አስጀምሮ ጌታ አይቀርማና ዘር የለም ቦታ የለም ወለደም ሰቅንም ረጅም አይደለም የደረቁ አጥንቶች መካከል ላይ ወሰደኝ አስቀምጠኝ ነገር ግን አየው ደግሞ ለምስጋና ደግሞ እንደገና ዋጋ ጎፍታ ገና ነራ ይረደማ ደፋ ይረደማ ደፋ አንድ ድምፅ መጣ ጎፍታ ረኪ ነራ ይረደማ ደፋ ይረደማ ደፋ እንደገና ሰው ሊሆኑን ሊታገሉን ይችላሉ ነገር ግን ጌታ አንተ በፍጹም አላውቅም ያላችሁ ጉዳይ አለኝ በእናንተ ሊሰራ የማይችል ጉዳይ ነገር ግን ደግሞ ያለው ጉዳይ አለ ዛሬ በጉዳያቸው እግዚአብሔር ጣልቃ ይገባል በደረቀብህ ጉዳይ ላይ በቃ ባልክበት ጉዳይ ላይ በተያዘ ጉዳይ ላይ አከተመ ባልከው ጉዳይ ላይ በሰው በተቀመጠ ጉዳይ ላይ ምን ቃል ታይባለ ዛሬ አንድ መለክታለ ይስቀል እንዲያለ ኢየሱስ ባሪያ አማራ ማንዋለ ነው አማራ ማንዋለ ነው እሱ አንተ ካንተ ዘንድ የሚመጣው ሁሉ ከዚህ ከምናገኘው ይበልጣልና ነገር ግን ካንተ ዘንድ ይምጣልን አለ እሱን አንተ ታውቃለህ ባለ ጊዜ አሁን ግን ቃል መጣለት ምን የማውቀው እንድታክል ቃል መጣ የገደበውን ግድቡን የሚያፈርስ ቃል መጣ የተያዘውን የሚያስለቅቅል ቃል መጣ እንዲህ አለ አንተም በእነኛ አጥንቶች ላይ ትንቢትን ተናገር ከዚህ ሰዓት ጀምሮ አጥንቶች እነዚህ ምን ይሆናሉ ነገር ግን ይገጣጠማሉ ሕዝቅኤል እናንተ አጥንቶች የእግዚአብሔር ቃል ስሙ ባለው ጊዜ አጥንቶች መጠገንን ወይ መንኮሻኮሽን ጀመሩ ሕዝቅኤል እንዲህ አለ ድምፅ ሰማዋል ድምፅ ሰምታችሁ የተቀመጣችሁት ድምፅ ሰምታችሁ የተቀመጣችሁት መውጫ በር የተዘጋባችሁ በእናንተ ጉዳይ መለካለይ በእናንተ ጉዳይ መለካለይ የደረቀ ጉዳይ ላይ ቃል መጥቶላችሁ የፈራችሁበት ጉዳይ ላይ አትወርቁም ነገር ግን የተኛውንም ጉዳይ ቢኖር ዛሬ ወደ ነገበኩትም ኢየሱስ ጌታ ነው ቃሉ በምቾት ብቻ አይደለም ይሠራ ቃሉ በተራብከው ጊዜ ይሠራ በተጠማው ጊዜ ይሠራ በተራቆትከው ጊዜ ይሠራ በተቸገርከው ጊዜ ይሠራ ቃሉ ይኸው ነገር ግን ሕዝቅኤል ቃሉን የተቀበለው ከሰማይ አሁን እንዲህ የሚባለውን ተናገር አለ እናንተ አጥንቶች የእግዚአብሔርን ቃል ምን አድርጎ ስሙት አለ በደረቀ አስጀምሮኝ ጌታ አይቀርማና አጥንቶች አለ አሁን አለ የእግዚአብሔርን ቃል ስሙ አላቸው ለክብር መጣለው ደግሞ ለምስጋና ያንተ ጉዳይ ደርቋል ያንቺ ጉዳይ ደርቋል ቅድም ደርቋል አሁን ግን ምን ሆነ ከምን የተነሳ ከጸሎት የተነሳ ከጩኸት የተነሳ እግዚአብሔር የደረቀብህ ጉዳይ ላይ ነገር ግን ዳመና መጣ አያችሁ ወገኖቼ ኤልያስ እንደኛ ሰው ነበር ሰማይ ዝናብን እንዲከለክለው ጸለይ እንደገና ሰማይ ዝናብን አስከለከለ በኋላ አሁን ዝናብ አስፈለገኝ አለ ዝናቡ እንዲዘንብለት ጸለይ ነገር ግን በጸሎት ሰማዩን አስከፈለ በእናንተ ጉዳይ ባሰባችሁት
ጉዳይ በጀመራችሁት ጉዳይ ነገር ግን ተይዟል ባላችሁት ጉዳይ ሰማይ ያሌን መረመን ዋለኖ መረመን ዋለኖ መረመን ዋለኖ ኢየሱስ ባሪያሌን መረመን ዋለኖ መረመን ዋለኖ ነገር ግን አጥንቱ ተገጣጠመ እንጂ ስጋው ተገጣጠመ እንጂ ጅማቱ ተገጣጠመ እንጂ ሕይወት የሌለብን ጉዳይ ላይ አሁን በቃ በተባለ ጉዳይ ላይ እንደገና ቃል መጣ። ምን ያምን ወደ ንፋሱ ተመልክተህ ትንቢትን ተናግራለህ። ትንቢትን ሊናገር በጀመረ ጊዜ ነገር ግን ወደ ንፋስ ተመልክተው ትንቢቱን መናገር ሲጀመር ነገር ግን እንዲህ አለ ኦፕ አለባቸው። ኦፕ ባለ ጊዜ ነገር ግን እስትንፋስ አገባባቸው። እስትንፋሱ ከገባ በኋላ ሕይወት አላችሁ፣ መንቀሳቀስ ጀምሩ። ቀድም ደርቆ የነበረ ጉዳይ አሁን አመን ማለት ጀምሩ፣ መንቀሳቀስ ጀምሩ፣ መናገር ጀምሩ፣ ማየት ጀምሩ። ቀድም ደርቆ የነበረ ስፍራ እየለበለበ መጣ፣ እየለበለበ መጣ። ጀመሩ በእናንተ ጉዳይ ጠላት ቆሟል እያለ ሟርተኛው ቆሟል እያለ አስማተኛው ቆሟል እያለ በትኛለሁ እያለ አስሬያለሁ እያለ ዛሬ መፈታት ይሆናል። ወንድሜ መፈታት ይሆናል። ኢተ መፈታት ይሆናል። አትሞትም። እንደው በደረቀ ጉዳይ ላይ በቃ ባልከው ጉዳይ ላይ ዛሬ ቃል መጥቷል። ፈርታችሁት ያላችሁት በምስራቅም ሁን በምዕራብም ሁን በደቡብም ሁን በሰሜንም ሁን በአራቱ አቅጣጫ ላይ የእናንተን ጉዳይ ለእናንተ ሊሰጥላቸው ቃል መጥቷል። በደረቀ ጉዳይ ላይ ዛሬ አውጃለሁ። ያንተ ጉዳይ አይደርቅም፣ ያንቺ ጉዳይ አይደርቅም። ተይዟል ያላችሁት ጉዳይ አለ። እንደገና ከቃል በኋላ ይቆጠቁጣል። ደርቆ የነበረው ነገር በቃ ያልከው ነገር ከእጅ የወጣልኝ ነገር አከተመ ባለው ጉዳይ ሰዎቹ በረገሙ ጉዳይ እርግማናቸው ይበትናል። ያንተ ጉዳይ ግን ወደ አንተ ይመጣል። ስሙ ዛሬ መልእክታል ገርታችሁት ያላችሁ ምስራቅ ሆናችሁ ምዕራብ ሆናችሁ ደቡብ ሆናችሁ ሰሜንም ሆናችሁ የእናንተ ጉዳይ ፈርታችሁት ያላችሁት ጉዳይ አለ። ዛሬ ፈርታችሁት ያላችሁት ጉዳይ ላይ እንዲህ ብዬ አውጃለሁ። እስክትራመድ ድረስ ነው። መራመድ ስትጀምር ያንተ ጉዳይ ተለቆታል። ከዘመናት በፊት የገባልን ቃል ኪዳን ላንተ ሊፈጸምልህ ጊዜ በደረሰ ጊዜ ነገር ግን የሚነሳ ማዕበል ብዙ አለ፣ ወጀቡ ብዙ አለ። ሊከለክልልህ ብዙ ወጀብ መጣልህ፣ ማዕበል መጣልህ። አንተን ልትወጣ ነው፣ ወደ ቃል ልትሄድ ነው፣ ወደ ሰማበት ልትሻገር ነው። ነገር ግን አሳነው ይፈታል። ነገር ግን የቀበረው የተኛውን ያንተ ጉዳይ ያንተ ፋይናንስ ያንተ ዓላማ ያንተ ራዕይ ሊይዙት የሚታገሉ የቅርብ ሰዎች ናቸው፣ የቀረቡ ሰዎች ናቸው፣ አይዞ ያለሉ ሰዎች ናቸው። እኔ መልእክት አለኝ። እንዳልነበሩ ይሆናሉ፣ እንዳልነበሩ ይሆናሉ። ጥቂት አለ። ዛሬ ሐሙስ ነው፣ ይድረስልኝ። ነገ አርብ ነው፣ ቅዳሜ ነው፣ እሁድ። ከሰኞ በኋላ ወደ ጉዳዩ ትገባለህ። ከሰኞ በኋላ ወደ ጉዳዩ ትገቢያለሽ። ከሰኞ በኋላ እርምጃ ትጀምራለህ። ከሰኞ በኋላ ወደ ስኬት ትሄዳለህ። ከሰኞ በኋላ ነገር ይለቀቃል። ከሰኞ በኋላ ትፈታለህ፣ ትራመዳለህ። ጠላት ሲከብ ማዕበሉ ሲመጣ አትሸበሩ፣ አትናወጡ። እየገፋ ወጥቶ ወደ ነገር ሊጥል ነው። ትልቅ ባሕር ውስጥ ላይ የነበረው ግንድ ነገር ግን ማዕበሉ እየገፋ ወዴት ነው? ወደ ዳር ባወጣ ጊዜ እፎ ይላል። ጊዜ ደርሷል። ልታልፈው ጊዜ ደርሷል። የራብት ጊዜ ደርሷል። የመውጣት ጊዜ ደርሷል። የመሻገር ጊዜ ደርሷል። ጊዜ ሲደርስ መከራው ይጨምራል። በዚያን ሰዓት ላይ ወደ አምላክ ጩህ። የደረቀብህ ጉዳይ ላይ እሱ ምንጭን ያፈልቅልሃል። ምንጭ ይፈልቅልሃል። ምንጫቸው አይያዝም። ምንጫቸው አይገደብም። ምንጫቸው አይያዝም። ምንጫቸው አይገደብም። ያንተ ምንጭ ክርስቶስ ነው። ያንቺ ምንጭ ክርስቶስ ነው። በእውነት አይጥላቸውም። በእውነት አይተዋቸውም።
እኔ መልእክት አለኝ።